ዓለም ስታልፍ እንደ አዲስ ሰው ተነስቶ ፍርድ ይሰጣል። እናንተ ጋር ይሄ ነገር አለ ወይስ በጊዜ ሂደት ሰው በሞተ ቅጽበት ነው ፍርዱ እዛ የሚሰጠው? አይደለም። ሰዎች ተቀስቅሶ ነው፣ ሁሉም ሰው ይቀሰቅሳል። ኢየሱስ ባለበት እኮ ነው። ኢየሱስ ባለበት ይመሰክራል። እኔ አምላክ ነኝ አምልኩኝ አላልኳቸውም ይላል እያልኩ እሱ ራሱ ተጠይቆ ሁላችሁም እረኞች ናቸው፣ በምጠብቁት ነገር ትጠይቃላችሁ። አሁን እኮ ሰው ሲሞት አሁን ለምሳሌ አንተ ሙስሊም የሆነ ብትሞት በስራ ትፈረዳለህ አይደል? ወይም ወደ ገነት ወይም ወደ ሲኦል ትገባለህ። አሁን ባለበት ሰዓት እንደገና በኋላ እንደገና ከአፈር ተነሳ እንደገና ለምንድን ነው ያ ፍርድ? አንድ አይደለም ወይ? እንዴት ነው አንድ አይደለም እንጂ ለምሳሌ አንተ እኮ በህይወት አለ፣ እኔ አሁን ብሞት አንተ በህይወት አለ እኮ። እኔና አንተ ያለንን ፋይል መች ዘጋን? አንተ ስንት እቃ ዘርፈኝ ሊሆን ይችላል እኮ ብራዘር፣ እሱን እናወራርዳለን። ሁለታችን የምነሳና የዘረፍከኝ ነገር እሱ ራሱ ፍርድ አለ፣ የምታመሳስለው ነገር አለ። እኔ አሁን 10 ብር የሆነ ደሙን አፍስሰው ያለው ሰው ካለ አምላክ እያንዳንዱን አምላካችን ዛ ሲናገር ብናኝ የሚያህል መልካም ስራ የሰራ ያገኘዋል፣ ብናኝ የሚያህል መጥፎ ስራ የሰራ ያገኘዋል ብሎ ተናግሯል። እዚህ ፍርድ ላይ ሁሉም አካል ፍትህ አግኝቶ ነው የሚያልቀው። እዛ ፍትህ ላይ ኢቨን አንተ ሳታውቀው እንኳን ያንተን የበድሉ ሰዎች እንኳን ካሉ አምላክ ጠርቶ ያሳውቃል። ከሆነ ታዲያ ለምንድን ነው አሁን ወደ ሲኦልም ወደ ገነት የሚገባው? ማለት በዛ በሰራው ኢየሱስ አምላክ ወደ ስላሴ ንምጣ፣ ይቅርታል ገባኝ። ወደ ስላሴ ንምጣ። አሁን እስከዚህ ድረስ ካወራን እነዚህን ነገሮች ልንገርህ። አሁን አንተ ለምሳሌ ዘርፈኝ ምናምን አልቆ አንዴ ብቻ ጆስ ይቅርታ፣ ኢንተርቴን እያደረክ ነው። እሺ ሁለታችንንም ወደ መሰረታዊ እንገባለን። ይህን መልስልኝ። እኔ እኮ ውስጤ ያውቃል አብ ወልድ መንፈስ ቅዱስ ነው ፍጥረት ዓለሙ የሚያስተዳድሩት እያልከኝ ይህን ብነግርህ ባልነግርህ እኮ እያልኩ ያለሁት አሁን ሰው በኋላ በሰራው ስራ ወይም ስለሰረቀ ወይም የሆነ ነገር ስላደረገ በኋላ ይፈረዳል አልከኝ አይደል? አሁን ታዲያ በምን ስራው ነው ወደ ሲኦልም ወደ ገነት እየገባ ያለው? አሁን በቅጽበት ማለት ነው። ገነትና ገሃነም አንተ እሱ ከያንተ ጭንቅላት ነው። እኔ መች አልኩህ ገነትና ገሃነም ብዬ? ምድር መቃብር ውስጥ ነው የምትቆየው። ኧረ በፈጣሪ መቃብር ታውቃለህ? በርዘክ ይባላል። መቃብር ውስጥ ነው የምትቆየው። መቃብር አለ እዛ ላይ በጣም መቃብር እንደሚያጣብብህ በጣም ተሰቃይተህ እንደምትቆይ፣ መልካም ከሆንክ ደግሞ አሪፍ ሆኖ እንደምትቆይ ነው። በርዘክ ነው እዚህ ምድር ላይ እንትን ላይ ነው የምትቆየው። ግን መቃብር ላይ የምትቆይበት መንገድ ልክ በሰራኸው ስራ ያህል ነው የምትቆየው። በጣም መጥፎ ስራ የሰሩ ሰዎች መቃብር ላይ ጭንቅ ነው የሚጠብቃቸው፣ የተጨነቁ ነው የሚቆዩት። መልካም የሰሩት ደግሞ በመልካም ወይ ነው የሚቀጥሉት። ገባህ? መቃብር ራሱ የዛኛው ዓለም ጅማሮ ነው ብዬ ነግሬያለሁ። የፍርድ ሳይሆን የዛኛው ዓለም ጅማሮ ነው። በስራህ ወይ ነው እንትን የምትለው በቃ እየጨነቀህ የምትቆየው። መጥፎ ስራ ከሆንኩ ኃይለኛ በቃ የምር እንትን ብለህ እኮ ይህን ስትል ሲባል ደግሞ ማንም መፍራት የለበትም። እዚህ ያላችሁ ሰዎች አምላክ ፍትሐዊ ነው። አምላክ ሰዎች የሚቀጣው ነግሯቸው ካልተቀበሉ ጤነኛ ሆኖ መሆን አለበት። አንደኛ ይህን ነገሮችን ለማገናዘብ የደረሱ መሆን አለባቸው። ሁለተኛ መልእክቱ ክሊር ሊደርሳቸው ይገባል። ምንም አይነት የጤና እክል ሳይኖርባቸው፣ ምንም አይነት የመረጃ ጉድለት ሳይኖርባቸው ሁሉ ነገር በግልጽ ገብተዋቸው የካዱትን ነው አምላክ የሚቀጣው እንጂ ዝም ብሎ ራንደም ለማስጨነቅ እንትን አትብሉ። ስለዚህ ሰዎች እንትን ሲሉ እዚህ ምድር እንትን መቃብር ውስጥ ትቆያለህ ነው ያልኩህ። እሺ ጆሲ መቃብር ውስጥ አለ፣ ከዛ በኋላ ትቀሰቅሳለህ። እዛ ሁሉም ፍርድ እንግዲህ ታያለህ። ከዛ በኋላ 1 ብር የሰረክበት ሰው ይመጣል። ምን ከፍለዋለሁ አትልም? የምትከፍለው መልካም ስራ ነው የምትከፍለው ጆሲ። እዚህ አሁን 1000 ብር ሰርቀበታል አይደል? ለዛ የሚመጣጠን ከዛ ከመልካም ስራ ነው የምትከፍለው። የሆነን ሰው ምናልባት ታሞ በነፃ አሳክመው ይሆናል። ያንን ከዚህ ጋር ይመጣጠንና ትመልስለታል። ከዛ ያገኘው ምንዳ አምላክ ያንተን ለሱ ይሰጠዋል። የምትከፍለው ከሌለህ ከዛ ሰውዬ ወንጀል ተቀንሶ ወደ አንተ ይመጣል። ተቻችሎ የሚመጣ ሆን ያህል ማለት ነው እንጂ ማንም ፍትህ ሳይሞላ የትም አትሄድም። የሆነ ሰው በቦክስ ብለህ ደም በደም አድርገው ከነበረ ይመጣልሃል። ከዛ በኋላ በቃ ደሙን ያፈሰስክበትን ታስተካክላለህ እዛ ቦታ ላይ። ስለዚህ ፍትህ ተሟልቶ ነው የሚያልቀው። ለዛ ነው ስነ ስርዓት ይዘን እኛ ሙስሊሞች የምንኖረው ለዛ ነው። በክርስትና ግን የኢየሱስ ደም ከኃጢአት ያነጻ ምናምን ነገር። ስለዚህ ድነት ስንት ስለማትል ዘራፊ ብትሆንም ችግር የለውም። ምንም የሚጎልብህ ስላሌለ ማለት ነው። እንደፈለግ ብትሆኑ ለዛ ነው። ሙስሊሞች እንደፈለጉ ማይሆኑት ለዛ ነው።
በጣም ያስፈራል። ለዛ ነው ሙስሊሞች የሰው አቃ አይነኩ ምናምን ሲባል ሰምተህ ከሆነ ለዛ ነው ማንም አይነካም። እንደዚህ አይነት ቦታ የሙስሊም ሀገራትን ስፔሻሊ ብትወስድ የሆነ ነገር ብትወስድ ታማኝ የሚሆኑት ሙስሊሞች አንደኛ ከመልካም ስነ ምግባራቸው አንጻር ነው። የተበላሹ ሰዎች እንኳን ቢሆኑ ይጠነቀቃሉ። መልሰው ያንን ገንዘብ እንደሚተፉት ያውቃሉ። ስግደትህን እንደምታወራርደው አሁን ለጊዜው ከሰውየው የሆነች ያህል ነገር ልትወስድበት ትችላለህ፣ ግን የምትመልስለት ስግደትህን ነው የምትመስለት። ቀጣይኛው ዓለም ላይ ከባድ ነው ይሄ። እዚህ ሁሉ ነገር ፍትህ ሆኖ ነው የሚያልቀው ልልህ ነው። እንዴት ነው በእናንተ በክርስትና ለምሳሌ አንድ ሰው እኔ አሁን 1 ሚሊዮን ብር ከተለያዩ ሰዎች በዘርፍ ማለት ነው፣ ከዛ ግን ኢየሱስ ለእኔ በመስቀል ላይ ሞተዋል ብዬ በሞት ይሄ ነገር እንዴት ነው ፍትህ የሚሰፍ ነው በእናንተ? እንዴት ማለት ለምሳሌ ከአንተ 500,000 ብር ስንት ነገር ለፍተህ የሰራኸውን ገንዘብ ዘረፍኩ 500,000 ብር ማለት ነው። ከዛ ግን ኢየሱስ ሞትኩኝ እኔ አንተም ሞትክ ምናምን ነገር ሁለታችንም ኢየሱስ በመስቀል ለእኔ ሲል ሞተዋል ብለህ አንተም ታምናለህ እኔም አምናለሁ። አምላክ ስለዚህ ገንዘብ ይጠይቀናል ቀጣይኛው ዓለም ላይ ወይስ አይጠይቀንም? በቃ እኛ ጋር ሁሉም በሰራው ስራ ይኮነናል። ጥሩ ከሰራም ይጸድቃል። በቃ በሰራው ማለት አንተ አሁን ስለሰረቁ አንተም ገነት ትገባለህ ማለት ነው። የኢየሱስ ደም ከኃጢአት ያነጻል አይደል? ስለዚህ በኢየሱስ ደም እኮ ደሙ ለእኔ እንደሚያነጻኝ ብዬ አምኜ ነው የሞትኩት። ገባህ? ግን ከአንተ ንስሐ ሳልገባ ገሃነም ገባለሁ? ንስሐ ካልገባ በኢየሱስ በአምንም ገሃነም ገባለሁ? ንስሐ ሳትገባ ስጋውና ደግሞ ተቀብለህ ስጋና ደሙን ተቀብዬ ስጋና ደሙን ተቀብዬ ግን 500,000 ብር ዘርፌ ሞት። አይ እንደዚህ የሚል አስተምሮ የለንም እኮ ገባለሁ ወይ ምንድን ነው ሆኖሽ? ስጋና ደግሞ ምናምን ተቀብያለሁ ግን 500,000 ብር ከአንተ ዘርፌ ያለሁ አንተም ሞትን በል። እኔ ምንድን ነው ፍርዴ? እዛ ንስሐ ሳትገባ ከተቀበልከው ትኮነናለህ። ስጋው ደግሞ እኮ ተቀበልኩኝ። ተቀበለው፣ ንስሐ ግን አልተነሳህም እኮ በኢየሱስ ደም ደግሞ ያለው ኢየሱስ ይምረኛል ብዬ ማለት ነው እኮ። ያ ስጋውና ደግሞ አንተ ውስጥ እንደ እሳት ነው የሚቀመጠው። ኦኬ፣ ስለዚህ አልድንም ማለት ነው። ከዘረፍኩኝ አልድንም በክርስትና። ንስሐ ካልገባህ አትድንም። ኦኬ፣ ስለዚህ ምንድነው አንድ ሰው በክርስትና በኢየሱስ ደም ሳይሆን የሚድነው በስራው ነው የሚድነው ማለት ነው።